አርምባር ሴቱ ስትሪንግዙ በጣም ጠንካራ ነው። አረ ወደ አርምባር እየሄደ ነው ኪሞራ። ይቅርታ አድርጉልኝና ይሄ ጆን የሚሸነፍበት ጊዜ አይደለም። ጸባይን ካሳመርክ ይቅር አድርግልሃለሁ። ከጉልበትህ ውጭ ቴኳንዶ ስለምሰራ እግርን ትፈልገዋለህ። I'll change it። ጸባይን ካሳመርክ ነው ግን አለበለዚያ መቼም አትራመድም። ካሳመርክ ትከሻን ሰብረዋለሁ። ኦኬ ሴቱ ያሸንፋል። ንቀት ነው። አመት ሙሉ ሰስፔንስ ስታደርጉን ቆይታችሁ እንደዚህ ነው የምትጫወቱት? ምን አይነት ንቀት! ለተመልካች ሪስፔክት የላችሁም እንዴ? አይናችንን እያሽን 10 ሰዓት እስከ 10 ሰዓት ቆይተን እንደዚህ ይሄን ጨዋታ ነው የምታሳዩን? ይበለኝ አምላኪ። ለማንኛውም እስከ 10 ሰዓት እንደዚህ ፈጥጬ ከቆየሁ አይቀር ብዬ ነው ይሄን ቪዲዮ ፖስት እያደረኩ ያለሁት። ዝም ብላችሁ ላይክ፣ ሼር፣ ኮፒ ሊንክ ሪፖስት አድርጉ። በዚህ አጋጣሚ ግን ንቃተ ህሊና ይቅር በለኝ። ያኔ ኢንዶሚ ምናምን ብዬ ቪዲዮ ሰርቼብህ ነበር። ይቅር በለኝ። አይነት ፍልሚያ ነው እያየን ያለነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት እየተመጣጡ ነው። አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። በዚህ በአጭር ጊዜ እንግዲህ ኮች አሪፍ ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ ህሊና ማለት ነው። መላቀቅ አለባቸው ከነዚህ ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ነገር ግን ወብልም አላረገም። ምቶችን ተቀብሏል። ምን አይነት አንድ ነገር ልንገርህ። እሺ አታድክሙኝ። በቃ ቀድሞውን ሰርተዋል። በቃ ገባ። እሱ ዛሬ 4 ዓመት 5 ዓመት ላይ ነው ሲዘጋጅ የነበረ ሰው። ስለዚህ በቃ ሰርተህ ነው የምታሸንፈው። ቢኔም ሴዶ 13 ዓመት ሰርቻለሁ ኤምኤምኤ ብሏል። እስኪ ሴዶ ያው ያለን ተስፋ ሴዶ ነው። እስኪ ከሴዶና ከጆን የተለየ ነገር የሚፈጠር ይመስላል? እንዴት ምን የሚፈጠር ይመስላል? ሴዶን ስጠይቀው ምንድን ነው የምትሉት? የሚያንቀው እንደዛ አድርጎ ይጨርሰዋል ምናምን ብሎ ነበር እንዳለው አንተን ልክ በፈርስት ራውንድ ያልቃል ብሎ ነበር። እንደገመተው ነው። አንተስ የሴዶና የጆንን ጭዌ ገመተው እንደዛው ነው። እኔ ላይ እንዳለው ያ ምንም ለውጥ የለም። አልጋ ቀየረ እንጂ የሚቆም ከሆነ ሊጫወት ይችላል። ሚይዘው ከሆነ ምንድነው የሴዶ ጠንካራ ጎኑ? አይ ቲንክ ሂዝ ስትሮንግ ላይክ ጠንካራ ነው መሰለኝ ሴዶ። ሌላ ጠንካራ ጎን አለው አንተ ያየው ነገር? ያው እንጃ ላይክ ብዙም አብረን አልሰራንም ምናምን፣ ግን አው ሴዶ ኢዝ ላይክ ይመስለኛል ፋይት ኤክስፒሪየንስም ስላለው ብዙም እንትን ይላል ብዬ አላስብም። ስንት ራውንድ ይሆናል ብለህ ታስባለህ? ጨዋታው በቃ ይሄ ነው አትልም። በፈርስት ራውንድ ሴዶ ራሱ ሊጨርስ ይችላል፣ አይታወቅም። መገመት ይከብዳል። ቅድም የመታው ጥፊ አይነት ፓንች ፊት ላይ ከደረሰ ትወድቃለህ። ያችን ማድረስ ብቻ ነው። ገባ? ክሊር ሸት ከወሰድክ ካገኘህ ከአንገት በላይ እዚህ አካባቢ ጆኒ ሴዶሶ በጣም ትራሽ ቶክ እያደረገ ነው ያለው። በጣም አማለልሽኝ ምናምን እያለ ይገኛል በዚህ ሰዓት። አንተ ደግሞ እግሩን ሰብራለሁ እያልክ ነበር። ሰው ምን ትላለህ? እኔና ሴዶ ሁለታችንም ትራሽ ቶክ እናደርጋለን፣ ግን የሁለታችን ትራሽ ቶክ የተለያየ ሚኒንግ አለው። እኔ ትራሽ ቶክ ሳደርግ ሴል ዘ ፋይት ኤንተርቴይን ፒፕል እና የምናገራቸው ነገሮች ብዙ ጊዜ እውነት ለማድረግ ሞክራለሁ። ሴዶ ትራሽ ቶክ ሲባል ሊትራሊ ኤቭሪቲንግ that comes out of his mouth is garbage። ለዛ ነው ትራሽ ቶክ የተባለው። so when Sedo talks trash he can't help it። ከትራሽ ሌላ ካፉ አይወጣም። ዩት ማፉን that guy has
never. Okay, he did say one thing smart. ስለኔ የሰራው ቪዲዮ ላይ ስላንተ ስማርት የተናገረው ነገር he said I'm the best grappler in the country. ግን ከሱ ውጭ that's besides the point. What I want to talk about is ሴዶ ስንፈታ ሐሳብ አለበት ሲባል ሰምቻለሁ እና this is በጣም ኮመን የሆነ በ2026 ላይ በጣም even ምንድነው የሚባለው WHO ስለዚህ አይነት ነገሮች ሪፖርት አድርጓል። ህፃን እያለ አንድ ሰው ከ10 ጊዜ በላይ 6 ወር ሳይሞላው ከተጣለ he ends up like ሴዶ. This is I'm not making this up. ዌብሳይት አለ ሊንኩን እዚህ ላይ ዲስፕሌይ አደርግላችኋለሁ. But the point is ሴዶ አልፈርድብም። የሆነላ ትቢት ምናምን አንድ ነገር ጸባይን ካሳመርክ ይቅር አደርግልሃለሁ። ከጉልበትህ ውጭ ቴኳንዶ ስለምሰራ እግርህን ትፈልገዋለህ። I'll change it. ጸባይን ካሳመርክ ነው ግን አለበለዚያ መቼም አትራመድም። ካሳመርክ ትከሻን ሰብረዋለሁ. That's the best mercy I can offer. እኔ አንተን ከዛ ኬጅ ውስጥ ሴዶ ሳልሰብር አልወጣም። ይሄን ቪዲዮ ለሴዶ እንድታደርሱልኝ ነው የምፈልገው። ተመልከት። ለመደባደብ እጅና እግር አይደለም የሚያስፈልገው፣ የወንድ ልጅ ልብ ነው። ትሰማለህ አይደለም? ከሞተር ከቡርጅ ከሊፋ ወርዳ ተፈጥፍተ ብትን ብትል ሰብስበን ሪንግ ውስጥ እናስገባሃለን። ትደባደባለህ። ብትሞት ቀብር ብትገባ ወይ ያጎተ ያክስት ልጅ ተፈልጎ አምሳያ ዘር ማንዘርህ ነው የምትተርፈው። ይደባደባል እንጂ አንተው ሰው ካልፈለገ ሰበበኛ ነው፣ ከፈለገ ተአምረኛ ነው። ሰበብ አታብዛ። ና ግባ ተጋጣ። ቆጮ የጠነከረ እግር በሞተር አይሰበርም። ሞተሩ ነው የተጎዳው። ሂድና አንሳው። ያንተ በእግር እየሄድካል እንዴ? ዞር በል እስቲ አንተ። በባጃጅ ትመጫለሽ? በባጃጅ ቀጣይ ብዙዎቹን የምታጎራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ የምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነካው ማላ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። በጣም ነው እንደሚሰጠው እዚህ ጋር ከኔ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁን በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ማች ስታካ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ቴንክ ዩ ሴዶ ከልብ አድርገን እናመሰግናለን። Ladies and gentlemen, thank you for ለጆቢ አጎራ ሪል ስቴት ሞምባሳ ደርሶ መልስ ያሸንፋል። ዶን እንዳለ ያስያዙ ሰዎች ማለት ነው። ይሄንን ፀሐይ የጠገበ ቡልኬት እንደ ጨርቅ የሳሳ አንዴ መጥቶ ሲያፈርስላቸው በቃ ታርዛን የሆነ ጀግና የሆነ ነው የመሰላቸው። ጆዬ ይችላል ስልህ ዝርያ ባንተ በመብላቴ አሲጄ ቁማር እኮራለሁ ስልህ በስማም ለምቻል እንዳይ ተመዝገብ። ዜዶ እሱ ጋር ተመዝገብ። ስልጠና ውሰድ። ስልጠና ቀጥታ ስልጠና ውሰድ። ምንም ጉራ ግርግር የለውም። ስልጠና ውሰድ ስልህ ሚቆጨኝ ባንተ 10 አሲጄ 10 ሺህ ኮይን መበላቴ ነው። ጆዬ ትችላለህ።